መገኘትና መገኘት ብቻ ነው። ስለዚህ ጀስት ፈታ ዘና ለማለት ተጠርታችኋል። አንደኛ እና ሌላው ደግሞ ማለት ነው ፋሚሊዎቻችን፣ አንዳንድ ወንዶችም ሆናችሁ ሴቶች ላይቭ ላይ ቁጭ ብላችሁ ከምታወሩ እናንተንም ጭምር ጋብዘናችኋል። የምር እያየሁ ስለነበረ ነው። እኔ በእርግጥ ላይቭ ላይ ባልኖርም የተደረጉ ሪከርድ የተደረጉ ቪዲዮዎች እየደረሱን ነበረ፣ እኛ ምንም በማናውቀውና በማያገባን ነገር ማለት ነው። ስለዚህ አሁንም ቢሆን አስረግጣችሁ ስማችንን አታጥፉ። ሌላው ቁጭ ብላችሁ ከምታወሩ እናንተም ፕሮግራሙ ላይ ታድማችሁ ፈታ ዘና ብላችሁ ስሩ። እኛ እናንተ ስታወሩ እኛ ስራ ላይ ነበር። ይቅርታ አልሰማንም፣ አላየንም። ስንገባ ነው እኛም ያየ ነው። ለማንኛውም ሁላችሁም ፈታ በሉ ዘና በሉ። ምርጥ ፕሮግራም ነው እየተዘጋጀው እናንተን ለማዝናናት እናንተን ለማስደሰት የመጣ ነው ማለት ነው። አዎ ባይዞ ማለት ነው። ለእኛ ፕሮግራማችን እንዲደምቅ ሁሉም ነገር እንዲስተካከል ቀን ሙሉ እየዞርን ነበረ እና ፕሮግራማችን የኛ ስለሆነ ያው የእናንተም እንደመሆኑ መጠን ሁላችሁም አምሮባችሁ ውብ ሆናችሁ በቃ በኢትዮጵያ ደረጃ አለ የተባለ ምርጥ መርከብ ይዘናል። ቢያንስ እስከ 300 ሰው ይይዛል መርከቡ። መታችሁ 300 ሰው ደግሞ ወጥቶ ለማንኛውም ሰው ነው የሚችለው። አንድ ነገር ነገራችሁ፣ እግዚአብሔርን የመሬ ነው የቀልዱ ቀልድ ነው። 150 ሰው ነው እሺ የሚችለው እና እንደማንኛውም ሰው እኛ ከዛ በፊት ኖርማሊ ፕሮግራሙ የተዘጋጀ ነው። እንዲህ አሁን ለምሳሌ እዚህ ያለ ገንዘብ ላይ ኖረው ይችላል። እንደገና ደግሞ ፕሮግራሙ ላይ መገኘት ፈልጎ በእንደዚህ አይነት ኬዝ እንዲቀር ስለማንፈልግ ነው ይህንን ነገር ዛሬ ላይ መሰል ላይቭ ላይ ልናወራው የቻልነው ማለት ነው እንጂ እንደ ማንኛውም እንደዚህ አይነት ተጠቃሚ ስትሆኑ ትከፍላላችሁ። 200 ግራም ይከፈል ነበረ። ግን ደግሞ አብዛኛው ሰው እኛ መምጣት ፈልገን ግን የለንም ምናምን እያላችሁ ስለነበረ ምንም ችግር የለም። ኑ እናንተ ብቻ መምጣት። እኛ ስንዝናና ደግሞ ቁጭ ብላችሁ ልታወሩ የምትችሉ ሰዎች ስለምትኖሩ ኑ። አዎ የምር ላይቭ ላይ ቁጭ ብለው ከሚውሉ አንዳንድ ሰዎች ማለት ነው መጣችሁ ከኛ ጋር እኛ አሁን እዛ ሰርጉን ስናካሄድ ቁጭ ከምትሉ ኑ እኛን ጋር መታችሁ ላይ መግባት ትችላላችሁ። ኖርማል ነው። ኑ ስማችን ደግሞ አታጥፉ። ደስ አይልም። እየተዋወቅን እንትን እያለ ቡና ማጣጫ አታርጉ። የሆነ ለወሬያችሁ ርዕስ አታርጉ። እኛ ለመዝናናት ለመፍታታት መተናል። በቃ የኛ ደስታ የሚያስደስታቸው ብዙ ሰዎች አሉ። እንደሰትበት ተው። በቃ ማውራት አይሰለቻችሁ? አይደክማችሁ? እኛ ደክሞን ለመዝናናት ነው የመጣ ነው። ደክሞን ማለት ነው። እና ሰርጋችን ባማረ በተዋበ ቬሏችን ሱፋችን ሁሉም ነገር ተዘጋጅቷል። ከእናንተ የሚጠበቀው መምጣትና ነጭ ልብስ አደራችሁ፣ ነጭ ልብስ ለብሳችሁ መምጣት ትችላላችሁ። ሁላችሁም ተጋብዛችኋል። ካሜራ አለ። ሁላችሁም ተዘጋጅታችሁ አምሩባችሁ ትቀረጻላችሁ። ግሬስ ፋሚሊ፣ ኤምኬ ፋሚሊ ሁላችሁ የኛ ውድ ቤተሰቦች ተጠርታችኋል። ሮያል ፋሚሊም አለ። ኦኬ ሞቲርስ ሮያል ፋሚሊ ተጠርታችኋል ሁላችሁ እና ደስ ይላል። የኛ ደስታ የሚያስደስታችሁ በጣም ብዙ ሰዎች አላችሁ። ለዛ ደስታ ደግሞ ነገ በቃ ሞር ደስታችን እንትን ይሆናል። ምንድን ነበር ግልጽ ይሆናል። ቦታውን ትክክለኛ ቦታውን አንዴ ፋሚሊዎቻችን ቦታውን ደግሞ ይነግራቸዋል። ትክክለኛው ቦታ የሚሆነው እንግዲህ አልጀዳፍ ላይ ነው። አልጀዳፍ ስልክ ቁጥር እናስቀምጥላችኋለን። ማቲንን ኮንታክት ማድረግ ትችላላችሁ። ማቲን ያለውን ሎኬሽን እንትን እንላለን ወይ ደግሞ ትክክለኛ ሎኬሽን እናስቀምጥላችኋለን እዚሁ ይቻላል። በእርግጥ ማቲም አሁን ላይቭ ላይ ይገባል ብዬ አስባለሁ። ማቲን እዚህ አንድ ላይ እንገባለን። ማቲ አሁን ይገባል። ከዛ ይነግራችኋል። ቆይቼ ድምፅ አረግበት ነው
እንዴ ከነባቸው ምን አይነት ነው? የኛ ይመስላል። እንዴ ማናት እቺ ሴት? መልካም ጋብቻ። የስ ቀጣይ ደግሞ እኔ ጋብቻ ደግሞ እንዳትቀሩ እንግዲህ ሁላችሁም ዱባይ ላይ የምትገኙ ሰዎች ባበደ ሁኔታ ማለት ነው አልጀዳፍ ላይ ሎኬሽን አልጀዳፍ በሚል ሎኬሽን ነገ ከ4 ሰዓት እስከ 5 ሰዓት ባለው ተገኝታችሁ አብረን ሴሌብሬት እናደርጋለን። ወንድማችንን ሲያገባ እንግዲህ ሰፖርት እናደርገዋለን። ድሬስ ኮዱን ሳትረሱ ተመሳሳይ እንዲሆን ሁላችንም በሰዓትና በታይማችን እንገኛለን። ሰዓቱን ደግሞ ነገራችሁ። ሰዓቱ ከ4 ሰዓት እስከ 5 ሰዓት 3 ሰዓት ነው አይደለም? ያ ቀደም ብላችሁ ብትመጡ አሪፍ ነው፣ ግን የሚነሳው 4 ተኩል ላይ ነው። 4 ተኩል እስከ 5 ሰዓት ከ4 ተኩል እስከ 5 ሰዓት የሚነሳው። ስለዚህ እነሱ ቀደም ብለው 3 ሰዓት ከምናምን መምጣት አለባቸው። ከሰዓት ነው። እሺ ፋሚሊዎቼ፣ በኢትዮጵያ ስንት ሰዓት መሰለህ? 9 ሰዓት። በኢትዮጵያ 9 ሰዓት እዛው ሰፈር ውስጥ የምንገናኝበት ነው ሁላችንም ማለት ነው። ድምፅ አይሰማችሁም? እናንተ ድምፅ ጨምሩበት ነው የምትወዱ።
ፋሚሊዎቻችን አንደኛዋን ሚዜ ማለት ነው ፊቷን አላሳይም ብላናለች እንዴ በጣም ስለከፈሉ ስለተሰማኝ ከዛ ማለት የተረበሽ በህይወታችሁ ያው ቻሌንጆች ይገጥማሉ ማለት ያ ቻሌንጅ ሊያጠነክራችሁ ይችላል። ያ ቻሌንጅ በጣም ሊፈትናችሁ ይችላል። እንደኔ ደግሞ በጣም ማለት ከአቅሜ በላይ ሆነ መሰለኝ። በጣም እየከበደኝ ነው ከምላችሁ በላይ ማለት ነው። ለእናንተም እንደዚህ አውጥቼ ባላሳያችሁ ሌሎች ችግሮች ይገጥመኛል። አሁን በጣም ስለባሰና ስለተሰማኝ ስለከፋኝ ነው ለእናንተ ማለት ነው ልነግራችሁ የመጣሁት ማለት ነው። ወደ ቤተሰቦች በጣም ይናፈቃችሁ በጣም ከምላችሁ በላይ አሁን በጣም ናፍቆኛል። በጣም ከምላችሁ በላይ ማለት ተረብሽ እናንተ እንድትረበሹ አልፈልግም። ግን ደግሞ ይሆናል አይደል ትንሽ ስታወሩ ነገሮችን ስታወሩት ይቀላል አይደል? በጣም ስለጨነቀኝ ነው ማለት ወደ እናንተ ልመጣ የፈለኩት ማለት ነው። በጣም ስለከበደኝ ነው ቼን ነገሮችን መቋቋም አቃተኝ ከምላችሁ በላይ በጣም እየከበደኝ ነው። የዛን የመጣው ለእናንተ ይህን ነገር ልነግራችሁ ማለት ነው። ሰዎች ያውሽ ይህን ነገር ተዋለ በጣም ናፍቀኸኛል። በጣም ከሚል በላይ እና እዚህ ያሉ ነገር በጣም ከቀኔ በላይ ወንድ እየተጫኑ ነገሮች የትኛው ምንድን እህቱ እንድትጎዳበት አይፈልግም። እኔ ግን እዛ ሆኜ እየተጎዳሁ ያደረገ ብዙ ነገሮችን ያገኘሁት ፍቅርን ያገኘሁት ደስታን ያገኘሁት እነሱ ግን በሌላው ነገር ተረድተውት ይሁን አላውቅም። ወንድሜ በሌላ መንገድ ተረድተውት ይሁን አላውቅም። እዛ ያለ ነገር በጣም ያወደደ እኔ በምንም አልተጎዳሁም። በህይወታችሁ መካከል ቻሌንጆች ያጋጥማሉ እና ለምን ቻሌንጅ ገጠመሽ ደግሞ አይሆንም አይደለ? ጠንካራ መሆን የምትችሉት እኮ በህይወታችሁ ላይ ትልልቅ ቻሌንጆች የምትሏቸው ነገሮች ማለት ስትችሉ ነው ስኬታማ መሆን የምትችሉት ብዬ አምናለሁኝ። እና ያለኔ አንድ የስኬት መንገድ ነው ብዬ ነው የማምነው። በህይወቴ ውስጥ መፈተን በህይወቴ ውስጥ ቻሌንጆች ስላጋጠመኝ ተሰብሮ ይቀራሉ ማለት አይደለም እና ለምን እንዳልፈለገ አላውቅም። በተለይ ወንድሜ ከምላችሁ በላይ ማለት እዛ ድጋሚ እንዲሄድ አይፈልግም እሱ በተለይ በህይወትሽ በጣም ቻሌንጆችን እያሳለፍሽ ነው ጊዜ ማለት ነው። ያ ቻሌንጅ ለኔ በጣም በቃ ማለት እንደምጠነክርበት አምናለሁ። ወርቅም እኮ ወርቅነቱ የሚታወቀው በሳት ተፈትኖ ሲያልፍ ነው አይደለ? ተማሪ ቢሆን ውጤታማ መሆኑ የሚታወቀው ፈተናዎችን ሲያልፍ ነው እና ያ ለኔ ትልቅ ነገር ነው። በቃ እንደ መጥፎ ነገር አላየውም። ፈጣሪ ሊያጠነክረኝ ፈጣሪ ሊያበረታኝ መንገድ ነው ብዬ ነው ማምነውና ግን ደግሞ በቃ እንዳትሄጂ ትንሽ እየተጫነኝ ነው። አንዳንዴ እኮ እንሂድ ይሻላል የሚያስብሉ በጣም ብዙ ምክንያቶች አሉን አይደል? እውነታው እኮ እስቃለሁ፣ እጫወታለሁ፣ ደግሞ እፍለቀለቃለሁ። ከፊት የሚነበበው ደስታ ብቻ እኮ ነው። የተከበብኩኝ በሰው በጣም ደስተኛ ነው ላየኝ የምመስለው፣ ግን ይህ አይደለም እውነታው።
ውስጥ ያለው ስሜት ነው ልክ እንደ ባዶ ቤት እንዲሁ ዝም ብሎ ይበርደኛል። ጨለማው ያስፈራኛል፣ ይሰማኛል ሆነ እንደሆንኩኝ አይምሰላችሁ። ከላይ እንደምታዩኝ ሰው የራቀኝ ብቸኛ የሆንኩኝ እውነት ቆይቷል እኮ ደስታኔን ከራቀኝ ሁሉም ያልፈልሽ ደግሞ ፈገግ ማለታችሁን አትርሱ። አንተን ለመውደድ ባልሆነ እውነተኛ ምን አስቀምጧዋለኝ እንደ በሽተኛ ሰው ይማርሽ ብሎ ደፍሮ ባይጠይቀኝ አውቆታል ሕመሜን ባንተ እንደጨነቀ ላሳውቀው እንጂ እስኪገባ ከጄ ሺህ ጉዳይ ባደርገው ማለፉን በደጄ ደሞ በዚህ ጊዜ ምን ሚታያልና ከሱ ወደ ላሳር አምላክ አይኔን ጤና ቤተሰቦች በጣም ይሰማለት ተረብሽ እናንተ ልረብሽ እሱም እንዲረበሽ እንዲከፋ እንዲያጽና አልፈልግም እና ይህ ደግሞ በፍቅር የምትከፉት መስዋዕትነት ነው ብዬ ማምነው። ግን የሆነ ነገር ምንም ቢፈጠር ምንም ነገር ነገ ፕሮግራማችን ላይ ሁላችሁንም ጠርተናችኋል። መምጣት ትችላላችሁ። ሙቀት በጣም ከባድ ነው። ካሌጆች እዚህ ማለት ነው በቃ አልቻልንም። እንደ ቀንም ወጥተን ማታም ወጣን ያው ነው። መግቢያ ስንት ነው ማርክ? መግቢያ የሁላችሁ ለሁላችሁ በነፃ እንግዲህ መታችሁ ዘና ፈታ ማለት ትችላላችሁ። በነፃ ነው። መግቢያ ስንት ነው ለምትሉ ሰዎች እኛ መግቢያ አልጠየቅንም፣ አልተናገርንም። ከየት እንዳመጣችሁ ራሳችሁ ወቁት። ሁላችሁም ግን ተጠርታችኋል። መታችሁ ሰርጉ ላይ ታደማችሁ። እኔ እኮ ግራም የሚገባኝ ምን ያላችሁ ግን የትኛው ሰርግ ላይ ነው ተከፍሎ የሚገባው? እኔ አሁን ጥያቄ ሆነብኝ። ማን ነው ክፈሉ ያላችሁ? የትኛው ሰርግ ነው? ኢትዮጵያዊ ባህላችን አይደለም። ሰርግ አናስከፍልም። እንደውም እኮ ኢትዮጵያ ውስጥ ምን አለ መሰለህ የሆነ በቃ እንትን ከበላ በኋላ እናትና አባቶቻችን ኖርማል ነው ምን ያደግንበት እኮ ነው ይሄዳሉ። ግን እኛ አልጠየቅም። እኛ እንደዚህ አይባልም። ሲጀመር ነውር ነው። ትልልቅ ሰው ሆናችሁ የእኛን ስም ለማጥፋት የሆነ በቃ እንደዚህ ወንበር ላይ ቁጭ ብላችሁ አይመጣውም። አስገቧቸው እስኪ እነማን ናቸው ግን? የምር አስገቧቸው። ወሬ ሰምተን ሼር አድርጉላቸው። እግዚአብሔር ሼር አድርጉላቸው። ላይ ተነገረን እንደዚህ ምናምን እየተባለ ነው ምንድነው ምናምን ስንባል ሼር አድርጉላቸውና ይግቡና እናውራቸው። ናቸው የት አላችሁ? ኑ እስኪ ላኩ። ገዝት ከፈለጋችሁ ኧረ የፈለጉት ይላኩ። እንዲግራ እኮ ነው ያጋቡት እንዴ ምንድነው ከእንትን እኮ አረጉኝ በኢየሱስ። እሺ ለማንኛውም ፋሚሊዎች ፈራዱ ግን ተጠርታችሁ ኦልሬዲ እናንተም ተጠርታችኋል። ያማችሁንም በመጥፎም በጥሩም ጎን ያማችሁን መታችሁ እውነቱን ማየት ትችላላችሁ። እኛ ምንም የጠየቅነው ነገር የለም። በቃ መርከቡ እስከሚሞላ ድረስ ሰው እናስገባለን። ከሞላ በኋላ እኛ አይደለንም ባይዜ ማለት ነው። ፕሮግራሙ ሙሉ የያዘው ማን ነበር ስሙ? ማቲን የያዘው የሚያስገባው ቁጥርም ቆጥሮ የሚያስገባውም እሱ ነው። እኛ ሁሉ ነገር ጨርሰናል። እንደ ድል ሆናችሁ ሁላችሁም በጊዜ ተገኙ። 4 ሰዓት ማለት ከሰዓት ነው። በዚህ ሀገር ሰዓት እና ያው ይገባችኋል። 4 ሰዓት ስንል ብዙ ጊዜ ስለሰሙ ከሰዓት ማለት ነው። ከሰዓት ሰዓትማ የሚጀምርበት እኮ ነው። እነሱ ግን ቀደም ብለው 3 ሰዓት ማለት ነው። እኮ 3 ሰዓት ማለት 9 ሰዓት ማለት ነው። ልክ 9 ሰዓት ላይ ሁሉም ሰው ቢመጣ 9 ሰዓት ማለት 3 ሰዓት ነው የምትለው። ኦኬ ሶሪ 3 ሰዓት
እኔ ሰዓቱ ግራ እየገባኝ ስለሆነ እንዴት እንደምንለው አላውቅም። እና ለሁላችሁም ነፃ ቪዛ ተመቶላቸው በኢትዮጵያ ነው ነፃ ትኬት እና እንወዳችኋለን ሁላችሁንም። በዚህ ባትወዱን የሆነ ነገር ባታስቡልን እናንተም ቁጭ ብላችሁ ስለኛ ታወሩ ስለምትወዱ ነው የምታወሩልን። እንወዳችኋለን። ሞር ደግሞ ማቲ ላይ ከመጣ ያለውን ነገር ደግሞ ያስረዳቸዋል። ሰዓቱን እንዴት እንደሆነ ምናምን ያው እሱ ስለኖረ እኛ ግን ትንሽ ግራ ያጋባናል እና ለዛ ነው ፋሚሊዎቻችን እኛ ገና እንደዚህ ከምንጋባባችሁ ሱፐር እንግዶች ካሉ እናስገባለን። ማቲም ከመጣ ሰዓቱን ምናምን ያለውን ቦታውን ሎኬሽን ሁሉ ነገር እሱ እንዲያስረዳቸው አድርጋለሁኝ። እኛ ትንሽ የዚህ ሀገር ሰዓት አቆጣጠር እና የኢትዮጵያ አቆጣጠር እና የዚህ የምንቆጥረው አቆጣጠር አሁን እዚህ ምን ይሉታል 2 ሰዓት፣ እኛ ጋር ሰዓት እንለዋለን 8 ሰዓት፣ በኢትዮጵያ 7 ሰዓት በኢትዮጵያ 7 ሰዓት ማለት ነው። ግን እኛ ሀገር ቢሆን ኖሮ አሁን 8 ሰዓት ማለት ነው 8 ሰዓት አረጋግጠን በቃ አልቆጥርም እንዴ አንድ ስራው ነብኝ እኮ የራሱ መቁጠር። አዎ እግዚአብሔር እና እንትኑን ቀኑና ማታውን ልንግባባ አልቻለም። እኛ ቀን ስሊፕ ዳውን ወደታች ነው የምታየው ግን ማለት ነው አንድ ያለኝ ሰው የሆነ ሰው አገናኝቶልን ሄዶ ማለት ነው ፋሚሊዎቻችን በስልኩ ተገናኝቶ ሲሄድ ዋይፋው ሄደ። ደህና ሰዓት ዋይፋው ከእሱ አገናኝቶ ነው እንዴ? ይሄ አረብኛ ነው። አሁን በምን አውቀዋለሁ? እኔ ራሴ ግራ ገባኝ። ሾፊ ቲቪ ሲሪ ልበላት ቃቸውና ማለት ነው እንዴት መገናኛው እስቲ የሚያውቅ ሰው አረብኛ ጽሁፉን እኛ በምን እናነበው? ቲቪ በአረብኛ በአማርኛ ቢሆን አይከብድም። ምንድነው የምታስወጣኝ እንዴ? ወይዬ እኔ እኮ አላስወጣሁም። ራሱ ነው የሚነካኝ። እንትን አድርገው፣ በሁለት አድርገው፣ እንትኑን ተለቅ አድርገው። ደግሞ እንዴት ነው ዝግጅቱ? አያችሁት? ያምራላ እንዴ እኛን አፈልገን ደረስ ማለት እንትን ነው ማድረግ የምችለው። ለሁለት እንትን ማድረግ ይችላል። ለሁለት ማድረግ ይችላል። ቅድመ ዝግጅት እያደረግን ነው። ነገ እንዳይቀር አይቀርም ነው። በሁለት አለ እኮ የሆነ እንደዚህ የሚል አለ። ግማሽ እሷ ተውበታል ተዋይት የሚለው አለ። ኖ ሴቲንግ ውስጥ ገባና እንደዚህ አሁን የቀያየርኩ ላይ የመጀመሪያው ነው። የብራዳ አይደለም የመጀመሪያው እንደዚህ አይደለም። የመጀመሪያው የምታረገው እኩል ይሆናል። ለኔም ለእናንተም እኩል ይሆናል። ከመጀመሪያው እንደዚህ እኩል ይሆናል። አሁን ለምሳሌ እንደዚህም አይደለም። ጭራሽ ካሜራና እንትን ብታረጉ ነው የሚያጋባን ማቲ ዩቲዩብ መስሎና ይኸውልህ ነካከው ነው። ይመጣል። የማይመጣ ነገር የለም። የመጀመሪያውን ብታረጉ አሪፍ ነው። ሁለት አድርገው። እሺ የለም እዚህ ጋር ተደርድሮልሃል እኮ ከላይ ሴቲንግ ውስጥ ግባ።
ገባው ከዛው አለ እነዚህ አሁን ለምሳሌ እናው እንደቀያየርክላችሁ ስንት ብዙ የተደረደረ እኮ አለ። በ3 አርግ ይላል፣ በ2 አርግ፣ በአንድ አርጓል። እኔ ረድቼዋለሁ ይውላ አሁን የቀያየርኩ እንዴት ብሎ ነው የመጣው? እናንተ ነው እያስተካከልኩ ነው። እናንተ ጨፍሩ ዝም ብላችሁ። እኔ ማቲኛ እኮ ላይ አንገባ እንግዲህ ምን ይመጣል? ታዲያ አይመጣም። እንደሱ አይደለም የኔ ጌታ። እዚህ ላይ ነው አማቲ እንዴ በቃ ወደ እናንተ እያስተካከልን እኮ ነው። እኛው እንቅልፍ አንተኛም። ከኢትዮጵያ እኛም ብላችሁ መጣችሁ ጋይስ። እንግዲህ ነገ ማንም ሰው እንዳይቀር ከ4 ሰዓት ጀምሮ እንግዲህ እንደሰማችሁት ነው እና አብሬሽና ሩት እናንተን ጋብዟቸዋል። ይሄ የምታዩት ፕሮግራም በረጎ ለነሱ ነው እና መጣችሁ የምትወዳቸው ሰዎች ከጎናቸው መሆን አለባችሁ። እና ሙዚቃ ታላራ ይከፈት እንዴ ቅድም ስጨፍሩ አይቻቸው ማቲ በጋምላ እዚህ ሎኬሽን ስንቀይር ቲክቶክም ተቀይሯል። አይደለም ይኸውልህ አሁን እንደዚህ እንደተደረደረው ሁለት ይላል። አሁን እንደዚህ ቀየርከው ቀጥሎ ያለው ነካከው እንዳለ ነካከው አይደለም ይመጣል። ለማ ሁለት ብቻ ነው ያለው ይሄና ይኸውልህ በቃ አንዱ ነው ያለው። ኧረ አይደለም ነፍ ነው ያለው። ቢኒያም የለም ቢኒያም ራሱ ምን ያቀርና ከስከ ነው እቺን ሲመጣቀባት ይሄ አንድ ደቂቃ ነው በቃ ያስወጣል። ከዛ በኋላ አይደለም ጭራሽ ይሄ ሁለት የሚለው ዘግቶብናል። ያው እምቢ አለ። ኦኬ ዘግቶብን ነው ማቲ። ቆይ ትንሽ ብቻ ትዕግስት ማቲ እንትና ቢኒ ዋይፋ አገናኝቶልን ከዛ ማለት ነው ከቤት ሲወጣ ዋይፋ ዲስኮኔክት ሆነ። ከዛ አረብኛ ነው በምን እሽኩልቲ በምን እናንብበው? ወይኔ ገዳዬ እንግዲህ ነው እንደምታዩት ነው ጋይስ። ነገ አይቀርም አይደል እንዴ? በዚህ ሞት ማለት ላይ ሁላችሁም ተጋብዛችኋል። እስከ መጨረሻው ሰጥቼ ደግሞ ማለት ነው ማቲ ሊያስወጣ ነው። ሂድ እስከ መጨረሻው። እርግጥ የለም ሂድ፣ ችግር የለም። ካስወጣኝም ይውጣ። እሺ ወይኔ በላቸው። ሂድበት። ቆይ ንካው የመጣልን ዝም ብለህ እሺ አሁን እንደገና እናስገባ። ቆይ ጌታን ቆይ አብራን ተረጋጋ። ቆይ አሁን ማቲ ላክ። አሁን ላክ ማቲ ላክ። እና ያው ልጅቷን ስለምታውቃት እንዴት እንደዚህ አይነት ጉዳይ ላይ ትሳተፋለች፣ እንዴት እንደዚህ አይነት ቦታ ላይ እንደዚህ አይነት ሁኔታ ላይ እንዴት ትሳተፋለች ብላ እኔን ስለምታውቅ ወደ እኔ ደወለችልኝ እና በጣም ደነገጥኩ። ነገሩ ትንሽ እኛም ግራ የሚያጋባ ነው። ለማረጋገጥ ብዬ ነው ቪዲዮን ያየሁት። ሊንኩን ስትልክልኝ ቪዲዮን አየሁት። እንዳየሁትም በጣም የሚዘገንን ነው። የሆነ ቤት ውስጥ ውሻ አግብታ ውሻ እያቀፈች ባለቤቴ ምናምን እያለች እንደዚህ አይነት ቪዲዮ አየን እና በጣም ደነገጥኩኝ እኔ ራሴ ማለት ነው። ለምን ይሄ ከኛ አስተሳሰብና ከኛ ሃይማኖትም ከኖርንበትም አንፃር በጣም የሚረብሽና በጣም ከባድ ነውና በኋላ ላይ ነገሩን እኔን እሷን አናግሬ ምንድነው የተፈጠረው ስላት የነገረችኝ ነገር በጣም ይገርማል። ቤተሰብ ስለዚህ ጉዳይ ሰምቶ በጣም እንደተጨነቁ እንደሚያውቋት እኔ ያው ለሷ ፕራይቬት ሲባል ስሟንም እና ፎቶዋንም ላለማምጣት ነው ማለት ነው። እና ቴሌግራም ላይ ነበር የተላከው ቴሌግራም ላይ እና ዋትስአፕ እንዲሁም ደግሞ ታውቃላችሁ የኢሞም ግሩፕ ላይ ያለ እዛ ላይ እንወያያለን እና ቴሌግራሙ ላይ በጣም እንትን ያደርጉልኛል። እዛም ላይ ጆይን ማድረግ የምትፈልጉ በዛም ላይ መሳተፍ ትችላላችሁ ማለት ነው ውድ ቤተሰቦቼ። እና በኋላ ላይ ልጅቷ ስለዚህ ጉዳይ እውነት ነው ወይ ምናምን ብላ ቤተሰቧ ጋር ሄዳ ጠየቀች። ቤተሰቧም እንደዚህ ለዚህ ጉዳይ ምንም አይነት መረጃም እንደሌለው ምንም ነገር እንደማያውቁ ነው የተናገሩት ማለት ነው። ቤተሰብ ስለዚህ ጉዳይ ምንም ነገር አያውቁ። በኋላ ላይ ይሄን ነገር ሲያዩት በጣም ነው የደነገጡት። በጣም ነው የደነገጡት እና እውነት ነው ወይ እስከማለት ድረስ ግራም እስከሚያጋባ ድረስ። ነገር ግን ብር ተከፍሏት ይሄን ነገር እንዳደረገች ሚዲያውም እንደዚህ አይነት
ድራማ አይነት ኮንተንት ያላቸው ነገሮች እንደሚሰሩና በፍጹም ከእውነት የራቀ እንደሆነ ነው ከቤተሰብ የሰማሁት ማለት ነው። ልጅቷም ተከፍሏት ይሄን ነገር እንዳደረገች ነው። ስለዚህ በጣም የሚደብር ነገር ነው። በጣም የሚያሳፍር ነገር ነውና ልጅቷን እደውልላታለሁ። እናንተም ደግሞ ከዛ ነገር ትማራላችሁ ብዬ አስባለሁ። ይሄ ማነሳው ይሹ በጣም እያደገና በጣም እንትን እያለ ነው እየመጣ ያለው ውድ ቤተሰቦቼ። ስለዚህ ከራሷ ከአንደበቷ ደግሞ ከልጅቷ እንሰማለን። ልጅቷ ስለምታውቃት በድምጿና በሰውነት አካሏ ስላወቀቻት ነው ይሄን ነገር ወደኔ መታል እንትን ልትል የቻለችውና ደወል አርጋልኝ አውርተናል። አሁን ደግሞ እናንተ ሁኔታውን እንድትረዱት እደውልላትና የምንሰማ ይሆናል ማለት ነው። ይቅርታ እንግዲህ ሄሎ ጤና ይስጥልኝ እህታችን ሱራዛ ብሻን አውቀሽኛል አይደለ? በአንድ ጉዳይ ላይ ወጥተን ነበር። አለሁልሽ። እንዴት ነሽ? ሰላም ነው? ያው ትናንትና ያወራናቸው ጉዳዮች ነበሩ። ይሄን ነገር ወደ ሚዲያ እንዳመጣው ነግሬሽ ነበረ። ልጅቷን አውቃታለሁ። አዎ ልጅቷን አውቃታለሁ። እዚህ ነገር ውስጥ ጭራሽ እዚህ ወጥ ውስጥ የለችበትም እና ለገንዘብ ብላ ነው ያደረገችው ብለሻል እና ተጨባጭ የሆነው መረጃም እንግዲህ ቤተሰቧ ጋር ሄደሽ እንደጠየቅሽ ነግረሽኛልና እስኪ ምንድን ነው እስኪ ንገሪኝ። አንቺ ስለ ይሄን ነገር ስታረግ አላማከረችሽም? ምንም አልጠይቀሽም? አታቂ አው ያን ነገር እንዳላደረገች አንቺ እርግጠኛ ሆነሽ ነው እየተናገርሽ ያለሽው እና ትንሽ ለመቀበልም ከአይምሮ በላይ ነው ያየነው ነገር። በጣም ይረብሻል። በጣም ጥሩ ነገር አይደለም። በጣም ከባድ ነው እና ስሟን አትጥቀሽ ያው ለሷ እንትን ሲባል ነገር ግን አንቺ አልጠየቅሻትም ወይንስ ምንድነው መልሷ? አንቺ ለዚህ ጉዳይ ላይ ቀርበሽ አላናገርሻትም? ቤተሰብስ ምንድነው በዚህ ጉዳይ ላይ ምን አለ? እነሱም አያውቁም ጭራሽ ነበር አይደለ እኮ ምንድነው ገንዘብ አሁን እነሱ የሚያደርጉት ነገር አለ ማለት ምናልባት አስተማሪ ይሆናል ብለው አስበው ሊሆን ይችላል። ወይንም ደግሞ እንደተባለውም ዩቲዩብ ላይ ገንዘብ ለመስራት ወይም ደግሞ የሰዎችን አቴንሽን በመውሰድ ገንዘብ ለመስራት በማሰብ ሊሆን ይችላል። ግን ይሄ በጣም ጽዩፍና በጣም ይሄ ልንቀበለው ከምንችለው በላይ ነው። በጣም ከባድ። እኔ ስታወሪኝ መጀመሪያ እውነት አልመሰለኝም ነበር። ሊንክ ልከሽልኝ በጣም አውቃታለሁ። የሰፈሬ ልጅ ነች፣ ቅርብ ጓደኛዬም ነበረች እና እንደዚህ አይነት ሁኔታ ውስጥ ሳያት በጣም የሚደብር ነገር ነበርና
ለሌሎቹም ይሄ ትልቅ መልእክት ነው። ምናልባት የቻናሉም ይሄን ነገር ያስተላልፉን ሰዎች የሆነ ነገር ሰው ላይ የሆነ መልእክት ለማስተላለፍ ከሆነም እንደዚህ ብዙ የሚሰሩ ስራዎች እያሉ እንደዚህ አይነት ማህበረሰብ ቤተሰብ ምናልባት ልጅቷን ፊቷን ሸፍና ሊሆን ይችላል። ነገር ግን እዚህ ድረስ ሄደው ራሱ ይኸውልሽ ገንዘብ ከሰሩ ነገ ደግሞ ማለት ነው ሙሉ መልኳንም ማሳይተው አርካይቭ ይኖራቸዋል። ሙሉ መልኳንም ማሳይተው ማስፈራራት ደረጃም ወይም ደግሞ ቪዲዮንም እስከ መልቀቅ ድረስ ሊደርሱ ይችላሉ። ገባሽ? እና እንደዚህ አይነት ስራዎችን ነገ ህይወቷ ላይ ችግር ሊፈጥሩ ስለሚችሉ በጣም ጥንቃቄ ያስፈልጋል። እና አሁን እሷን ለማግኘት የወዳችሁበት አማራጭ የለም? አይ አሁን አንቺ እዚህ ድረስ መጥተሽ እንትን ማድረግሽ አንደኛም ከያዙት ነገር እንዲቆጠቡ ትልቅ መልእክት ይሆናል። ግን መልእክት የሌለው ነገር ግን ይሄ የሰውን ቤተሰብ ድረስ እስከሚጎዳ ድረስ ያለን ነገር ለጊዜው ጥቅም ሊያገኙበት ይችላል። በኋላ ላይ ግን በጣም 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 የሚጎዳ ነገር ውስጥ ነው የሰሩት ስራ ማለት ነው። እና በጣም ልክ ነሽ። በጣም በጣም ከባድ ነው። በጣም ከባድ ነው። በጣም እኔም ስጋት የሚሆንብኝ እሷ ነው እና አሁን እሷ አምና ፊቷ መሸፈኑን ነው። አንቺ በድምጿ ለይተሽ በሰውነት እንትና አይተሽ ከባድ ነው። አይ ይሄ በጣም አደገኛና በጣም ይሄ ወደፊትም ችግር የሚፈጥርባት ነገር ነው እና ብትችል አንቺ አናግሪያትና ይሄን ነገር ትክክል እንዳልሆነ እንትን ብላ እኛም አቅርበን ለወደፊቱ እንድትማርበት እንዲሁ መልኳም ላይ ይታይ ይችላል። ነገር ግን ተጨባጭ የሆነ ነገር እንዳይሆን እኛም አቅርበናት እንትን ምላሽ ብትሰጥ በጣም አሪፍ ነው ብዬ አስባለሁ። ይሄ ምንድነው ወደፊት ተጽዕኖ እንዳይኖረው ነው ለሷ ለሌሎችም ትምህርት እንዲሆን ነው። ገባሽ? አዎ። ስለዚህ አንቺ እና ከቻልሽ በጣም ከባድ ነው። ከቻልሽ አንቺ አሁን በምትችሉ አጋጣሚ እኛን ኮንታክት እንድታደርገን አድርጊና ምላሽ እንድትሰጥ ከስተቷ እንድትማር። ገባሽ አይደለ? ከወዲሁ ካልተቀጨ ከወዲሁ ደግሞ ከስር ምላሽ ተታንተን ካላለችው ወደፊት ለሷም ችግር ሊፈጥርባት ይችላል። ስለዚህ ምንድነው ሳይቃጠል በቅጠል እንደሚለው ሌሎችም እንዲማሩበት ሊሆን ጥሩ ነው ብዬ አስባለሁ። እኔ ጋር መተሽ እንትን ስላልሽኝ ከልብ አመሰግናለሁ።
አናግሪያት፣ ኮንታክት እናርጋት። ከዛ በኋላ ደግሞ ምላሽ እንድሰጥ እኛም የበኩላችን እናደርጋለን። ከልብ አመሰግናለሁ። እሺ በጣም አመሰግናለሁ። እንደሰማችሁት ነው እንግዲህ ውድ ቤተሰቦቼ፣ ነገ የሚያስወቅሰንና የሚያሳፍረንን ስራ ባንሰራ ጥሩ ነው። ኦልሬዲ እኔ ከዚህ በፊት 3 ወር 2 ወር ውስጥ በዚህ ጊዜ ውስጥ ለእናንተ ምላሽ መስጠት በሞክርበት ሰዓት ይሄ ጉዳይ በጣም ለየት ስላለ ትንሽ ግራም ስላጋባኝ ነገሩን እንትን ለማለት ሞከርኩበት እና ይሄን ነገር ተመልክታ ወደ እኔ መታንተን ስላለች እንግዲህ የሰማችሁት ይመስላል። ለሌሎቻችሁም ትምህርት ይሆናል። በዚህ ጉዳይ ደግሞ አይታችሁ የተታለላችሁ ብዙ ሰዎች አላችሁና ነገሩን በዛ ደረጃ ባታዩት እናንተንም እውነታውን እንድታውቁና ከጭንቀት እንድትገላገሉ ያለውን እውነታ ለማሳወቅ ነውና በዚህ ጉዳይ ላይ ደግሞ እነዛ ምላሽ የሚሰጡ ከሆነ እኛም ይዘንላችሁ የምንቀርብ ይሆናል። ባለጉዳዮቹ ይህንን ነገር እንደ ፕሮግራም ብለው ይዘው የመጡት እሷን ከፍለው ያሰሯት ሰዎች ይዘው ከመጡ ለእናንተ ይዤላችሁ የምቀርብ ይሆናል። የዛሬ ጉዳይ ይሄን ይመስላል። ውድ ቤተሰቦቼ እናንተም አዲስ መረጃ ካለ አድርሱኝ እላለሁ። ወዳችኋለሁ፣ አከብራችኋለሁ። ሱራዛ ሀበሻ ነበር ባይ